በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወአሚሩ ለሐምሌ በዛቲ ዕለት ተስካረ በዓላ ለእግዝእትነ ማርያም ቅድስት ድንግል ወላዲት አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 21 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷን በየጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ አሜን። ሰላም ለኪ ተረሳይተ ክብረ በውጻፌ ወቀናቲተ ንጽ አምሳለ መቅፌ እምባሕረ ጌጋየ ስፉን ታልቦቱ ጸናፌ ማርያም እንበልኪ ኃጣይኩ ኃዳፌ ሶበተመየጥኩ ለፌ ወለፌ። በዚችም ቀን ጸጋ ጥበባ ማስተዋልና እውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይህም ቅዱስ ከንጉሥ ቴዎዶሲዎስ መኳንንቶች ውስጥ ነበረ። እርሱም ለሰው ሁሉ ርኅራኄ የሚያደርግ በሽተኞችም የሚጎበኛቸውና የሚያረጋጋቸው ነበር። በችግርና በመከራ ስለሚኖሩትም ይረዳቸው ዘንድ ወደ ጌታ ይጸልይ ነበር። ስለ ከሃዲው ንስጥሮስ በኤፌሶን ኤጲስቆጶሳት ጉባኤ በተደረገ ጊዜ የጉባኤው ርዕሰ መንበር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስን በመጣ ጊዜ ይህ ቅዱስ ሱስንዮስ ኤጲስቆጶሳቱና ቅዱስ ቄርሎስን ያገለግላቸው ነበር። በዚያን ጊዜ በአስጨናቂ ደዌ ተይዞ ታመመ። በደዌም ውስጥ ሳለ ቃል ከሰማይ ወረደ። ወደ ታላቅ ሰርግ እንደሚጠራው ራእይን አየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስም ያድን ዘንድ ስለ አንተ ጌታችን ኢየሱስ ክርስቶስን እንለምነው ዘንድ ትፈቅዳለህን? አለው። እርሱም ገንዘቤ ለድሆች እስከምሰጠው አባቴ ሻለሁ አለው። ቅዱስ ቄርሎስም ጸለየለት፣ ከደዌውም ዳነ። ተነስቶም ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ተመልሶ ተኛና በሰላም አረፈም። ቅዱስ ቄርሎስም በላዩ ጸሎት አድርሶ ገንዞ ቀበረው። ባረፈባት በዚች ዕለትም መታሰቢያን እንዲያደርጉለት አዘዘም። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለም ይኑር አሜን። ዳግመኛም በዚች ቀን አስተዋይ የሆነ የተመሰገነ አወ ክርስቶስ አረፈ። ሚስት ባገባ ጊዜም በጾምና በጸሎት እያገለግሉ በድንግልና በአንድነት ኖሩ። በሌሊትም ማቅ ለብሰው እየብቻቸው ይተኙ ነበር። በቀንም እርሱ በጎችን እየጠበቀ በዱር ይውል ነበር። እርሷም ለእንግዳ ምግብ እያዘጋጀች ትውል ነበር። ከስምሪቱም በገባ ጊዜ የእንግዶችን እግር ያጥብ ነበር። እርሷም ማዕድ በማዘጋጀት ታገለግል ነበር። ፍጹማን መነኮሳትም ስራቸው እንዴት እንደሆነ ይገልጥላቸው ዘንድ ወደ እግዚአብሔር በጠየቁ ጊዜ የገድላቸው በአወ ክርስቶስ በሚስቱ ተጋድሎ መጠን አልደረሰም የሚል ቃል ከሰማይ ወደ እነርሱ መጣ። እነዚያ መነኮሳትም ሄደው ስራቸውን መረመሩ። በጭንቅ በግዳጅም ስራቸውን ገለጡላቸው። እያደነቁም ተመለሱ። በእንዲህ ያለ ስራም ኑረው በሰላም አረፉ። ወደ እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአወ ክርስቶስ ማዕድመ ዝክር ወዜና ምስለ ብእሲቱ ዘተበጽአ በድንግልና ከመሰሙ ቃለ እምነ ልዑል ደመና ህሩያን መነኮሳ ዘንብረቶሙ ጽሙና ለገለሉ ጻድቃን ይበጹ መጠና። በዚችም ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። ዳግመኛም የበጸሎተ ሚካኤልና ጌታችን በመስቀል ላይ ጎኑን በተወጋ ጊዜም የነበረው የመኮንኑ ዮራኖስ መታሰቢያቸው ነው። የኤዎስጣቴዎስም ልደት ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ሊቀ አእላፍ ሐራ ሩስ አክሊል ወጊራ ኡራኤል ፈኑ እምዘ ሰማያ ደብተራ ለሄኖክ ከመያሪዎሞ ሚጠተ ብርሃን ነከራ ወምስጢራትያሃ ለጽዮን ይንግሮ ለእዝራ ሰላም እብል መንከራቲሁ አብየ ለበጸሎተ ሚካኤል አዌም ሀበ ህብረ ከይሴ ዘሜጠ ዘአሳ ራእየ ወካይበ ከይሴ አሳ ረሰየ በህራረ አጽሙ ፈወሰ ድዌ። ዳግመኛም በዚች ቀን ደግና የሆነ በጎ ምግባር ያለው ምጽዋት መስጠትንም የሚወድ ላይ ከማርያም አረፈ። የዚህ ቅዱስም የእናቱ ስም ሮማነ ወርቅ ነው። እርሷም መካነ ሥላሴን የሰራች የኢትዮጵያ ንጉሥ የናዖድ ልጁ ናትም። አባቱም የንጉሥ ገይኝ ልጅ ነው። ይህም ቅዱስ ከተወለደ በኋላ በክርስቲያን ወገኖችና በንጉሥ ልብነ ድንግል ላይ መከራና ስደት ሆነ። የዚህ ንጉሥ ዜና ግን በነገሥታት ታሪክ ተጽፎ ስለሚገኝ ተተንዋል። ንጉሥ ልብነ ድንግልን ካረፈ በኋላም ገና ገላውዲዮስ ነገሰ። እስላሞችንም በእርሱ ላይ ተነሱ። ከቀኖችም በአንዱ ሊዋጋ ድል ለእርሱ ሆነ። በኋላ ግን ድሉ ለእስላሞች ሆነ። የዚች ዓለም ስርዓቷ እንዲህ ተለዋዋጭ ነውና
ያን ጊዜም ይህን ጻድቅ ላይከ ማርያምን ይዘው አሚን ወደሚባለው አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸውም እንዳልተባበራቸው አየው። የተማረኩትና የተገደሉትን በሚያያቸው ጊዜ ያለቅስ ነበርና፣ ስለዚህ እንዲሰልቡት አዘዘ። ይህንንም የጃንደረባነት ዕድል ሁሉ የሚያገኘው አይደለም ለተሰጠችው እንጂ። ክብር ይግባውና ጌታችን እንዳለ ከእናታቸው ሆድ ጀምሮም ሕጽዋን የሆኑ አሉ። በጦርነት ጊዜ ሰዎች ሕጽዋን ያደረጓቸውም አሉ። ስለ መንግሥተ ሰማያትም ራሳቸውን ሕጽዋን ያደርጓሉ። ይህም ሊፈጸም የሚሻ ይፈጸም። ከዚህም በኋላ ወደ ቱርክ ወሰዱት። በመንገድም ብዙ መከራ አገኙም። በግመል ላይም ዘግዝቀው የሚሰቅሉበት ጊዜ ነበረ። በውሃ ጥማትና በፀሐይ ቃጠሎ የሚያሰቃዩበት ጊዜ ነበረ። በጌታችን ፈቃድ ከየመን አገር ደረሰ። የእስላሞች ንጉሥን ወደ እርሱ እንዲያቀርቡ ታዘዘ። ከዚህም በኋላ በእግዚአብሔር ፈቃድ በየገጹ ሊናገሩት በማይቻል በታላቅ ተአምር ወደ ኢትዮጵያ ሀገር ተመለሰ። ከዚህም በኋላ ቤተ ክርስቲያን ሰራ። በድሆችና በችግረኞች ላይ ቸርነትን አደረገ። ብዙ ትሩፋትንም አደረገ። የጻድቃንና የሰማዕታትንም መታሰቢያቸውን ያደርጋል። ይልቁንም አምላክን የወለደች የቅድስት ድንግል እመቤታችን ማርያም የባሏን መታሰቢያ በየወሩ ያደርግ ነበር። እረፍቱን በደረሰ ጊዜም ይህም የጥበብ ሁሉ ፍጻሜ ሞት ነው። ወንዶችና ሴቶች አገልጋዮችን ነፃ አውጥቶ አባቶቹ ወደ ሄዱበት ዓለም ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 22 በዚች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ዳግመኛ በዚች ቀን የቅዱስ መርካሎስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አእላፍ ቅዱሳንን አዘከሬ ምስጋናን አቀረብኩልህ። የቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃ መበለት ስጦታ ተቀበልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ኤልያስ ደረስ በገንዘቡ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቡን አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈስንም ይላክልን ከዛሬ ጀምሮ እስከ ዘላለሙ ድረስ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።